ሰላም ውድ የኦራክል ሞሽን ቤተሰቦች፣ በዛሬው ፊልማችን በቁማር ምክንያት ከሚያሳድዱ ሰዎች ለመደበቅ ሲሞክር መነኩሴዎቹ ቤት ይገባና ሁሉንም በየተራ ያሳስታቸዋል። በፊልማችን የመጀመሪያ ትዕይንት አንድ ሎሬንዞ የተባለ ወጣት ቁማርተኛን በቁማር ምክንያት ጂኖ የተባለ ባለሀብት ከወታደሮቹ ጋር እያሳደደው እንመለከታለን። ነገር ግን እነ ጂኖ ሎሬንዞን ሊይዙት አልቻሉም ነበር። በንጋታውም የሎሬንዞ ጓደኞች ጂኖ ከያዘው እንደሚገድለው ይነግሩትና ካሉበት ከተማ ለቆ እንዲወጣ ያስጠነቅቁታል። ሎሬንዞም በፈረስ ከአካባቢው ራቅ ወዳለ ቦታ ጉዞ ይጀምራል። ጂኖ አንዲት ፒያ የምትባል ቆንጅዬ ልዕልት ማግባት ይፈልግ ስለነበር ፒያ ወደምትገኝበት ቦታ ሄዶ ሊያገባት እንደሚፈልግ ይነግራታል። ፒያም ያ እንደማይሆንና በቅርቡ አንድ ልዑል ልታገባ እንደሆነ ስትነግረው ጂኖ በጣም በመናደድ የሞቶ አባትሽ በጣም ብዙ ገንዘብ ተበድሮኝ ስለነበር ብሩን መክፈል ስለማትቺ ግዴታ እኔም ማግባት አለብሽ ይላታል። ፒያም ይህን ስትሰማ በመናደድ ምንም ሳትለው ትታው ትሄዳለች። ሎሬንዞ በመንገድ ላይ ያለ የጂኖ ወታደሮች ያዩትና ድጋሚ እሱ ማሳደድ ይጀምራሉ። ሎሬንዞም ዛፍ ላይ ተንጠልጥሎ በመደበቅ ያመልጣቸዋል። እነሱም ከሄዱ በኋላ ሎሬንዞ የተንጠለጠለበት እንጨት ይሰበርና ወደ መሬት ይወድቃል። ዛፉም ትንሽ ከፍታ ስለነበረው ሎሬንዞ ራሱን ይስታል። ከዛም በመንገዱ ሲያልፉ የነበሩ መነኩሴዎች ያዩትና ወደ ቤታቸው ይዘውት ይሄዳሉ። መነኩሴዎቹ ወንድ በጣም ተጠምተው ስለነበር ሎሬንዞ ላይ በመሻፈድ በተኛበት እሱን መሳም ጀመሩ። ነገር ግን ሎሬንዞ ነቅቶ ስለነበር የሚያደርጉትን እንዳለ ያውቅ ነበር። በመሃልም የሁሉም የበላይ የሆነችው ዋናዋ መነኩሴ ትመጣና ሎሬንዞ ማን እንደሆነ ትጠይቃቸዋለች። እነሱም በመደናገጥ ማውራትና መስማት የማይችል አትክልት ኮትኳች ነው ብለው ይነግሯታል። ሎሬንዞም እንደዚህ ሲሏት እየሰማ ስለነበር ለትንሽ ጊዜ እዚሁ በመሆን ጂኑን ለመደበቅ ወሰነ። ከዛም ገላውን እንዲታጠብ ውሃ ያሞቁለትና በመታጠብ ላይ ያለ ሁለት መነኩሴዎች እየታጠቡ ወዳለበት ክፍል በመግባት ልብሳቸውን አውልቀው ከሱ ጋር ግንኙነት መፈጸም ይጀምራሉ። ሎሬንዞም ሁለቱንም እንደሚፈልጉት አስደስቷቸው ነበር። ጂኖ ፒያን እያስጨነቃት ስለነበር ፒያ ግራ ገብቷት ጓደኞቿን ምን ማድረግ እንዳለባት ጠየቀቻቸው። እነሱም መነኩሴዎቹን ያውቋቸው ስለነበር የሚያገባሽ ልዑል እስኪመጣ እነሱ ጋር ሄደሽ ኑሪ ይሏታል። ፒያም ሀሳባቸውን በመቀበል መነኩሴዎቹ ጋር ሄዳ ኑሮዋን ጀመረች። የሄደችም ሰሞን ሎሬንዞን በማየት በውበቱና በአቋሙ እየተማረከች መነኩሴዎቹን ማን እንደሆነ ጠየቀቻቸው። እነሱም መስማትና ማውራት የማይችል አትክልት ኮትኳች እንደሆነ ይነግሯታል። ከዛን ቀን በኋላም ፒያ ሎሬንዞን በአይኗ መከታተል ጀመረች። በአንድም ቀን ሎሬንዞ አንድ ሞኖክሴ ጭር ወዳለ ቦታ ይዞ ሄዶ ግንኙነት ሲፈጽም ትመለከተውና ትናደዳለች። ምክንያቱም ፒያ ሎሬንዞን እየወደደችው ነበር። ከትንሽ ቀን በኋላም ፒያን የሚያገባት ልዑል ወደ ፒያ ቤተ መንግስት ይመጣል። ነገር ግን ጂኖን ነበር ያገኘው። ጂኖም ለልዑሉ ፒያ እሱን ማግባት እንደማትፈልግና ወደ ሀገሩ እንዲመለስ ይነግረዋል። ልዑሉም በጣም በመናደድ ቤተ መንግስቱን ለቆ በመውጣት ላይ ያለ አንድ የፒያ መልእክተኛ ደብዳቤ ሰጠውና ፒያ ጂኖ ላግባሽ እያለ ሰላሟን ሲነሳት እሱን ለመሸሽ ወደ መነኩሴዎቹ ጋር በመሄድ እዛ እየኖረች ነው ይለዋል። ልዑሉም ይህን ሲሰማ በፍጥነት ፒያን ፍለጋ መንገድ ይጀምራል። በዛን ሰዓት ሁለት መነኩሴዎች ወደ ሎሬንዞ በመምጣት ዋናዋ መነኩሴ እየጠራችው እንደሆነ ይነግሩትና ወደ እሷ ክፍል ይዘውት ይሄዳሉ። ከዛም ሎሬንዞ ዋናዋን መነኩሴም በደንብ አድርጎ ያጫውታታል። ይህ ሁሉ ሲፈጠር ግን ፒያ ተደብቃ እየተመለከተች ነበር። እናም ሎሬንዞን ከልቧ አፍቅራው ስለነበር በጣም ትቀናለች። በቀጣይ ቀንም ፒያ ፊቷን በመሸፈን ወደ ሎሬንዞ ትሄድና በጣም እንደምታፈቅረው ትነግረዋለች። ሎሬንዞ ማን እንደሆነች ለማወቅ ጓጉቶ ስለነበር ፊቷ ላይ ያለውን ጨርቅ ለማውለቅ ይሞክራል። ነገር ግን ፒያ ታስቆመውና ወደ ኋላ ዙር በማለት አይኑን በጨርቅ ታስረዋለች። ከዛም ወደ እሱ በመጠጋት ከንፈሩን እየሳመች ስሜት ውስጥ ከከተተችው በኋላ ሳትነግረው ትታው ትሄዳለች። ሎሬንዞም አይኑ ላይ ያለውን ጨርቅ ሲያነሳው ፒያ አጠገቧ አልነበረችም። በነጋታውም ፒያ ሎሬንዞ አትክልት እየኮተኮተ ሲዘፍን ትሰማውና ዋናዋ መነኩሴ ጋር በመሄድ ሎሬንዞ ማውራትና መስማት ይችላል ብላ ትነግራታለች። ዋናዋ መነኩሴም ይህን ስትሰማ ሎሬንዞ ጋር በመሄድ መስማትና ማውራት እንደሚችል ታረጋግጣለች። ከዛም ሎሬንዞ ላይ በመናደድ ገፍትረው ከቤት ያባረሩታል። ከተባረረም በኋላ ወዴት እንደሚሄድ ግራ ገብቶት ውጭ ላይ ቁጭ አለ። ወዲያውኑም ለፒያ የሚያገባሽ ልዑል መጥቷል የሚል ደብዳቤ ደርሳትና ወደ ቤቷ ለመሄድ ጉዞ ትጀምራለች። ከዛም ሎሬንዞ ፒያን ይመለከታትና አብሬሽ ካልሄድኩ ብሎ ያስቸግራታል። ፒያም ሎሬንዞን ተወደው ስለነበር አብሯት እንዲሄድ ትፈቅድለታለች። ልዑሉም ፒያን በመፈለግ ላይ ያለ አንድ ቆንጆ መነኩሴ ያገኛል። ከዛም ፒያ የምትባል ልዕልት እየፈለግኩ ነው ብሎ ይነግራታል። እሷም ፒያ ማለት እኔ ነኝ ትለውና ራቁቷን ከውሃ ውስጥ ወጥታ ትስመዋለች። መነኩሴዋም ይህን ያደረገችው ልዑሉ በጣም ስለተመቻት ነበር። ሎሬንዞና ፒያ ወደ ፒያ ቤት ደረሱ። ከዛም ሎሬንዞ በቃ እኔ ልሄድ ሲላት ትንሽ ቀን እዚህ ቆይ ብላ ታስገባዋለች። ከዛም እራት በመብላት ላይ ያሉ መነኩሴዎቹ ቤት አንድ ሴት አይኑን
አስራ ከንፈሩን እንደሳመችውና ከሷ በጣም ፍቅር እንደያዘው ይነግራታል። ማንነቷን ታውቃለህ ወይ ስትለው አላውቅም አላየኋትም ይላታል። ፒያ ሎሬንዞ ያፈቀራት ሴት እሷ እንደሆነች ስለምታውቅ በውስጧ ትደሰታለች። ከዛም ግቢ ውስጥ ወጥተው በማውራት ላይ ያሉ ሳያስቡት መቀራረብ ይጀምራሉ። በዛን ሰዓትም ጂኖ ከወታደሮቹ ጋር ይመጣና ሎሬንዞ እና ፒያ ሊሳሳሙ ሲሉ ይደርስባቸዋል። በዛ ላይ ሎሬንዞ የጂኖ በጣም ብዙ ብር አለበት። ከዛም ጂኖ በደንብ አድርጎ ሊበቀለው ሲል ፒያ ሎሬንዞን ሳትጎዳ ከለቀቀው እኔም ማግባት ትችላለህ ትለዋለች። ጂኖም ይሄን ሲሰማ ሎሬንዞን ጨለማ ክፍል ውስጥ አስገብቶ ያሳድረዋል። በነጋታውም ፒያ ወደ ጂኖ በመሄድ ሎሬንዞን ፈተህ ልቀቀውና ዛሬውኑ መጋባት እንችላለን ትለዋለች። ጂኖም በመደሰት ሎሬንዞን ይለቀውና ወታደሮቹ ሸኝተውት ከዛም ገለውት እንዲመለሱ ያዛቸዋል። ነገር ግን ከሸኙት በኋላ ሊገሉ ሲሞክሩ ሁለቱንም ዘረሯቸው። ፒያን ከጂኖ ለማስጣል ይመለሳል። የጋብቻ ስነ ስርዓቱም ገና እንደተጀመረ ልዑሉ ይመጣና ሰርጉን በመበጥበጥ ከጂኖ ጋር መጣላት ይጀምራል። በዛን ሰዓትም ሎሬንዞ ይደርስና ከጂኖ ጋር መጣላት ያለብኝ እኔ ነኝ፣ እሱን ለኔ ተወ በማለት ከጂኖ ጋር መደባደብ ይጀምራሉ። ከዛም ትንሽ ከተደባደቡ በኋላ ሎሬንዞ ጂኖን ከገደል ላይ ጥሎ ይገለዋል። ልዑሉም ጂኖ እንደሞተ ሲመለከት ፒያን ቶሎ ብሎ ታገቢኛለሽ ብሎ ይጠይቃታል። ፒያም ሌላ ሰው አፍቅሬያለሁ አላገባህም ብላ ትመልስለታለች። ልዑሉም በጣም በመደንገጥ ባለፈው እንደዛ ተሳስመንና ያን የመሰለ የፍቅር ጊዜ አሳልፈን እንዴት ሐሳብሽን ቀየርሽ ሲላት ፒያ በመደንገጥ ፊቷ ላይ ያለውን ጨርቅ ታወልቀዋለች። በዛን ሰዓትም ከፒያ ኋላ ልዑሉን የሳመችው መነኩሴ ትመጣለች። ልዑሉም በጣም በመደሰት ወደሷ በመሄድ እንደሚያፈቅራት ነግሯት ይስማታል። ፒያም ሎሬንዞ እየሄደ ትመለከተውና ወደሱ እየሮጠች በመሄድ አስቆማው በጣም እንደምታፈቅረው ትነግሯለች። ሎሬንዞም እሷን እንደማይወዳትና ልቡ ያለው አይኑን አስራ የሳመችው መነኩሴ ጋር እንደሆነ ይነግራታል። ፒያም ያቺ መነኩሴ እኔ ነኝ ብላ እውነቱን በመናገር ተጠግታ ትስመዋለች። ፊልሙም እዛ ላይ ይጠናቀቃል። ስለተከታተላችሁን እያመሰገንን እንደዚህ አይነት አሪፍ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ።